ንስር ከሰማይ ያለ አንዳች ፕሮግራም ወደ ምድር የተምዘገዘገች አትወርድም። እግዚአብሔርም ከዘላለም በፊት ሲሰራንና ሲፈጥረን እያንዳንዳችን ውስጥ የሆነ ህልም፣ የሆነ ራዕይ፣ የሆነ ፕሮግራም እንዳስቀመጠ አምናለሁ። ያችን ንስር ከሰማይ የወረደችበትን ነገር ወርዳ አሳክታ እንደምትመለስ ሁሉ እግዚአብሔርም ከዘመናት በፊት በእኔና በእናንተ ውስጥ ሊያሳካ የፈለገው ያየው የሆነ እይታ፣ የሆነ ያስቀመጠው ዓላማ አለ ብዬ አምናለሁ። ህልም ወይም ደግሞ ራዕይ ማለት እግዚአብሔር ከዘላለም በፊት ልክ እንደዛች ንስር እግዚአብሔር ከዘላለም በፊት በእኛ ህይወት ውስጥ ያየውን ያንን ነገር መኖር ማለት ነው ህልም ማለት። ህልም በባህሪው ብዙ ዋጋ ያስከፍላል። እንደ ምሳሌነት ብናነሳ ዮሴፍን መመልከት እንችላለን። ያንንም ያለመውን ህልሙን ሲነግራቸው የህልሙን ፍቺን እንዴት እናፈላለግ አይደለም ያሉት እና አንተ በእኛ ላይ ልትነግስብን ትፈልጋለህ ብሎ ነው የፈቱለት። አያችሁ እና ከዛ በኋላ ሪጀክት ያደረጉት ክፉ አስበውበት ምናልባት ላይሆን ይችላል። እና አንድ ነገር ህልመኛ ስንሆን መረዳት መቻል አለብን። ህልመኛ ስንሆን ሌሎች ያላዩትን፣ ሌሎች ደግሞ ሊያዩ የማይችሉትን ነገር እንዳየን ልናስተውል ይገባል። እግዚአብሔር ለሁሉም ሰው አንድ አይነት ህልም፣ አንድ አይነት ራዕይ ፈጽሞ አይሰጥም በዘመናት መካከል እና ዮሴፍን አይዞ ጎሽ በርታ ያለው ሰው ማንም ሰው አልነበረም። ዮሴፍ እሱ ራሱ እንኳን የህልሙ ፍቺ ወዴት እንደሚወስደው አያውቅም ነበር። መከራ ሊበዛባችሁ ይችላል። ጉድጓድ ውስጥ ልትጣሉ ትችላላችሁ። ደግሞ ልትሰደዱም ትችላላችሁ። ልትነቀፉም ትችላላችሁ። እናንተ ያያችሁት ያላዩትን ነገር ስለሆነ ሁሉም ያየውን ነገር አይታችሁ ቢሆን እኮ ሁሉም ሰው አይ እኔ አይቼዋለሁ፣ አይ እኔም እኮ አይቼው ነበር እየተባባሉ ያየውን እይታ ይደግፉ ነበር፣ አንተንም ሰፖርት አድርጉ ነበር። እና ነገርየው እንደዛ አይደለም። ነገርየው እንደዛ አይደለም። አንተ ያየኸው እነሱ ያላዩትን ነገር። ጳውሎስ ቅርፊቱ ከዓይኖቹ ላይ ወድቆ ወደ ኢየሩሳሌም ሲመለስ እኮ ካልገደልን አሉት። እስጢፋኖስም ደግሞ የእግዚአብሔር ልጅ ኢየሱስ በቀኝ ቆሞ አያለው ሲል ድንጋይ ናዳን ያወረዱበት። ኢየሱስ ክርስቶስ ራሱ ከሰማይ የሆነውን አጀንዳ የአብን ፍቃድ አየው። የእግዚአብሔር ሐሳብ ያንን በምድር ልገልጥ መጣው ሲል ነው ኢየሱስ ክርስቶስን እየሰቀሉት የገደሉት። እና አየው። ህልምን ራዕይን መኖር ብዙ መከራ አለው። ህልመኛ ከሆንክ ወደፊት ቀጥል። ጉድጓድ ውስጥ ልትጣል ትችላለህ፣ ቀጥል። ምንም እንዳይሰማ፣ በማንም ላይ ቂም እንዳትይዝ። ዮሴፍ በማናቸውም ላይ ቂም አልያዘም። ዮሴፍ በመሰረቱ ነግሶ አይደለም ወደ ንግስና እየሄደ ገና ህልም እያለመ ባለበት በእግረ መንገዱ ራሱ ለወንድሞቹ እንጀራ ነበር። ሽጦት ነው እንደምታውቁት ተሽጦ ወደ ግብጽ የሄደው። ወንድሞቹ ሽጦት ገንዘብ አግኝቶበት ነው ዮሴፍን የሸኙት። እና ህልመኛ ስትሆኑ እግረ መንገዳችሁ ራሱ ለሌላው እንጀራ ነው የምትሆኑት። እግረ መንገድ ጉዟችሁ፣ የመከራ ጉዟችሁ ጭምር ራሱ ሰዓት ነግስት ወደ ንግስና እየሄዳችሁ ያላችሁበት መንገዳችሁ ራሱ ጭምር የምሬ ነው የምላችሁ ለሌላው እንጀራ ነው የሚሆነው። ህልም አላችሁ፣ እንጀራ ናችሁ። ለመኖር ብቻ አይደለም የተፈጠራችሁት። እናንተ መከራ በዝቶባችሁ ስደት፣ ነቀፌታ፣ ስድብ ምናምን ነገር አቅለሽልሿችሁ ከአቅም በላይ በሆነ ውጥረት ውስጥ ያላችሁ ካላችሁ መልእክቴ አንድ እንጀራ ናችሁ እና አንድ ለምትበሉት እንጀራ እንዳታስቡ። አንድ ለምትለብሱት ለምትቀይሩት አንዳች የሆነ ጉዳይ ብቻ እንዳታስቡ። ህልም ወይም ደግሞ ራዕይ ለመኖር ምን ያስፈልጋል? እምነት ነው። ህልምን ወይም ደግሞ ራዕይ ለመኖር የሚያስፈልገው ነገር ቢኖር እምነት። ከእናንተ መካከል ይህንን ቪዲዮ ከምታዩት ከእናንተ መካከል ሰማይን አይቶ የመጣ ሰው አለ? ያለን ግን ምን ትላላችሁ? በሰማይ ቤት አለ ትላላችሁ። በምን ብላችሁ? በእምነት ትላላችሁ። ያንን እምነት ከየት ነው የወረሳችሁት? ከየት ነው የተቀበላችሁት? ካመናችሁት ከቤተ እምነት። አያችሁ፣ በምድር ላይ ትልቁ ተቋም ሃይማኖት ነው። ያ ሃይማኖት ትልቁ የጋራ ማሰሪያ ቋንቋው እምነት ይባላል። እናንተ ውስጥም ያለውን እምነት፣ እናንተ ውስጥም ያለውን እግዚአብሔር ያሳያችሁን ህልም ራዕያችሁን የምታስረግጡበት የምትቀበሉበት መንገድ እምነት ይባላል። ታላቁ መጽሐፍ እግዚአብሔር ቃል ሲናገር እንደዚህ ነው፣ እምነት ተስፋ የምናደርገው ነገር ያላየነው ነገር የሚያስረግጥልን ነው ይላል። እናንተ ልብ ውስጥ ያለ ያልተገለጠውን ነገር ለእናንተ ለራሳችሁ ራሱ የሚያስረግጥ በእጃችሁ እንድትጨብጡ እንድትዳስሱ የሚያደርግ መሳሪያ ቢኖር እምነት ይባላል። ስለዚህ እምነትን የጣለ ሰው በምንም ተአምር ወደ ህልሙ ወደ ራዕዩ ሊደርስ አይችልም። ህልሙ ራዕዩ የሚገለጠው በእምነት ነው። አያችሁ፣ ተቆፍረ የወጣ ወርቅ እሳት በሚባል መሳሪያ ውስጥ ገብቶ ያ የማያስፈልግ አፈር የሆነ ነገር ቀልጦ እየተራገፈ የተደበቀውን የወርቁን መልክ እንደሚያወጣ ሁሉ
በእኛ ልብ ውስጥ ያለውን ህልም ራዕይ እየገለጠ እያደመቀ የሚያወጣ ነገር ቢኖር እምነት ይባላል። ስኬት ማለት ዓላማን ሳይሆን ዓላማውን መኖር። ዓላማውን መኖር ማለት እግዚአብሔር ከዘላለም በፊት በእኛ ሊኖር ያቀደው በዚህ ምድር እግዚአብሔር ሲያመጣን ሲያስገባን እግዚአብሔር ከእኛ ጋር እየተዋዋለው መንፈሳዊ ዓለም ላይ ያለውን ያንን መኖር ነው። ዓላማን መኖር ማለት ደግሞ ለራስ ጥቅም የራስን ሐሳብ የራስን ምኞት የራሱን ናፍቆት የራሱን አምሮት ኖሮ ማለት ነው እና ስኬት ማለት ለኔ ደግሞ ዓላማን ሳይሆን ዓላማውን መኖር ነው። ጳውሎስ ሩጫውን ጨርሻለሁ አለ። ወንጌል ሰብኮ ተሰዶ ታስሮ ብዙ መከራ ደርሶበት የሱን ነው የሮጥኩት፣ የሱን ሩጫ ኦልሬዲ ጨርሻለሁ። በኔ እግር የሮጥኩት የሱን ነው፣ በኔ አይን በኔ እጆቼ የተንቀሳቀስኩት የሱን ዓላማውን የሱን ሐሳቡን ለማሳካት ነው አለ። እንደዚህ ለጋላትያ ላይ አይደለም ጳውሎስ ሲናገር እኔ ሕያው ሆኜ አልኖርም ክርስቶስ ግን በኔ ሕያው ሆኖ ይኖራል። አያችሁ ዓላማን ሳይሆን ዓላማውን መኖር ማለት በምድር ላይ የሱን ፍቃድና የሱን ሐሳብ ለሱ ስኬትና ለሱ ዓላማ ለተፈጠርንበት ጉዳይ ብቻ መመላለስ ነው። እግዚአብሔር አማሌቃውያንን ፈጽመ ሳኦልን አጥፋቸው ሲል ሳኦል አማሌቃውያንን በሙሉ አጥፍቶ ከአማሌቃውያን ግን በሬዎችን አንዳንድ የሚሰዉ ለመስዋዕት የሚሆኑ የሰቡት ይዞ እንደመጣ መጽሐፍ ይነግራል። እግዚአብሔር አምላክ ተቆጣው። እንዴት አደርጋለህ? አያችሁ ሳኦል ለእግዚአብሔር ዓላማው ሳይሆን ለዓላማው ነበር የኖረው፣ ላየው፣ ልቡን ላስደሰተው፣ ላመነበት፣ ለተመለከተው። ስለዚህ ለኔ ስኬት ማለት ዓላማዬን ሳይሆን ዓላማውን ኑሮ ማለፍ ብቻ። ስለዚህ እግዚአብሔር ከዘላለም በፊት በእኛ ሊኖር የናፈቀው ነገር ያንን መኖር ነው ዓላማ። ሌላ ሁሉ እግረ መንገድ ነው። ያዕቆብን ተመልክታችሁ እንደሆነ በላባ ቤት አገባ፣ ልጅ ወለደ፣ ሀብታም ሆነ፣ የተሳካለት ሰው ሆነ፣ እጅግ ባለጠጋ ሆነ። ከዛ ከላባ ቤት ሲመጣ ከእግዚአብሔር ጋር ታገለ። እስከዛሬ የቆየሁት እስከዛሬ እድሜን ዘመኔን የፈጀሁት ዓላማዬን በመኖር እንጂ ዓላማህን ፈልጌና አውቄ በመኖር አይደለም እድሜን የፈጀሁት አለ እና ልጅ ቢሆን ብዙ ሀብት ዝና ቢሆን እሱ በምድር ላይ የራሴ ያልኩት ለራሴ ህልም ለራሴ ዓላማ የሄድኩበት መንገድ ነው። ለዓላማዬ ሄጄ ያመጣሁት ነው። ለዓላማክ ብዬ የኖርኩት ግን አይደለም አለ። ስኬት አይኮረጅም። ኃይሌ ገብረስላሴ ሮጦ ያመጣውን ዋንጫውን፣ አልማዙን፣ ወርቁን በሙሉ ለምኜን ያምጥቼ እዚህ እንደምታዩት በኔ ሸልፍ ላይ ብደረድር ለኔ ስኬት ይሆናል? ድል ይሆናል? የመጣ ሰው ሁሉ ዋው አቤል ምናምን ይለኛል። መጥቶ ይጠይቀኛል አይደል? ይህንን አልማዝ ከየት አመጣው ይለኛል። ከዛ በኋላስ ምን ብዬ ነው የምመልስለት? ስለዚህ የሌላ ሰውን ስኬት አንኮርጅ፣ የሌላ ሰውን ስኬት የራሳችን ለማድረግ አንጣጣር። ራሳችን እግር ሮጠን የምንደርስበት በራሳችን እጅ የምንቆርጠው ሪቫን ነው ስኬት ማለት። ህልም ወይም ደግሞ ዓላማ ያለው ሰው በማንም መቅናት የለበትም። በማንም የቅናት መንፈስ ሊያጠቃው ይገባል። ሳኦል በዳዊት ላይ ቀናበት ይላል መጽሐፍ ቅዱስ ሲናገር። ዘመኑን ሙሉ ሳኦልን ስትመለከቱ ዳዊትን እያሳደደ እድሜውን የጨረሰው። ዳዊት የመግደል አጋጣሚዎች በተደጋጋሚ እጁ ላይ ገብቶ በተደጋጋሚ እየተማጸነው እንደገና ለሳኦል እድል እየሰጠው ሲሸኘው እንመለከታለን። ህልም ወይም ደግሞ ራዕይ ያላቸው ሰዎች በሰዎች ላይ ምንም ክፉ ሐሳብ የማያስቡ የማይመቀኙ፣ የሰው ስኬት ደስ የሚላቸው፣ የሰው ደስታ የሰው ከፍታ እንደራሳቸው ከፍታ የሚቆጥሩ ናቸው። ዳዊት እንደዛ እያሳደደው እኔ እንደሞትኩ ውሻ የሆንኩትን እኔን ስለምን ያሳድደኛል ንጉሥ እያለ መልሶ ዳዊት ሳኦልን ይማጸናል። እኔ እዚህ ነው ሲባል እዛ የምገኝ ምድረ በዳ ለምድረ በዳ የምንከራተት መኖሪያ ቤት የሌለኝ ጠግቤ የማልበላ እንደፈለኩኝ ልብስ እንደፈለኩ ጨርቅ የማልለውጥ ሰው ንጉሥ እንዴት ያሳድደኛል? እኔ እንደሞተ ሰው ውሻ እኮ ነኝ አለ። አያችሁ፣ ያንን እያሳደደው ነው ሳኦል ዘመኑን የጨረሰው። አንድ የበግ እረኛ እያሳደደ የራሱን ህይወት የራሱን ህልም የራሱን ራዕይ ሳይኖር ዘመኑን ይጨርሳል በማሳደድ ብቻ ሳኦል። ስለዚህ የሚቀኑ ሰዎች ህልመኞችን እያሳደዱ ራሳቸው ከኋላ ሆነው ህልመኞችን ከፊት አስቀድሞ እያሳደዱ ዘመናቸውን ይጨርሳሉ። ስለዚህ ህልም ያላችሁ ዓላማ ራዕይ ያላችሁ ከሆነ በማንም ስኬት እንዳትቀኑ፣ ማንንም እንዳታሳድዱ። ካሳደዳችሁ ትቀደማላችሁ።
ካሳደዳችሁ ከኋላ ትቀራላችሁ። ኋላ ለመቅረት ደግሞ ማንም ሰው ደግሞ ኋላ ለመቅረት ማንም ሰው ደግሞ የሚፈልግ የለም። ዳዊት ሳኦል እንደሞተ ሰምቶ መልካም ብስራት መስሎት መልካም ዜና መስሎት አንድ ሎሌ ለዳዊት የሳኦልን መሞት ሊያበስር መጥቶ ሲነግረው ዳዊት እንደዚህ አለ፣ እንዴት ደፍረ ይህንን የመሰለ መርዶ ወደ እኔ ይዘህ ትመጣለህ? እና አስገደለው ይላል። ጭራሽ እኔና እናንተ ብንሆን እንኳን እግዚአብሔር ቀጣው፣ መጀመሪያም ይታወቀኝ ነበረ፣ እኔ ንጹህ ሰው ነኝ፣ እግዚአብሔር ተበቀለው አይደለም እንለው። ዳዊት ግን እንደዛ አይደለም ያለው እና የእስራኤል ክብር ተራራ ላይ ወደቀ። አልቅሱለት፣ እዘኑለት አለ። ህልምና ራዕይ ያላቸው ሰዎች እንደዚህ ነው የሚኖሩት። በቃ እልፍ ያለ ህይወት ነው የሚኖሩት እና ህልማችሁን አስጠብቁ፣ ራዕያችሁን አስጠብቁ።